የዳዊትና የጎልያድ ጥዑም ተረክ። እስኪ አስቡት፣ አንድ ግዙፍ አስፈሪ ጦረኛ ከፊት ለፊታችሁ ቆሟል። ቁመናው እንደ ዛፍ የረዘመ፣ ድምፁ እንደ ነጎድጓድ የሚያስፈራ ነው። ማንም ሊገድለው የሚደፍር የለም። በሌላ በኩል ደግሞ አንድ ትንሽ ገር የሆነ እረኛ ቆሟል። በእጁ ያለው ተራ ድንጋይና ወንጭፍ ብቻ ነው። ይህ የማይታመን ይመስላል፣ ግን ታሪክ ነው። ይህ ታሪክ የማይቻለውን ነገር የምትፈራ ከሆነ የምታጣው ትልቅ ድል እንዳለ ያስተምረናል። ስለሆነም የዳዊትንና የጎልያድን ታሪክ በዚህ ቪዲዮ አብረን እንቃትታለን። ለቤቱ አዲስ ከሆናችሁ ሰብስክራይብ ማድረግና የደወል ምልክት ማድረግ እንዳይረሳ፣ ላይክ እንዲሁም ደግሞ ለምትወዱት ሰው ሼር ማድረጉን ላስታውሳችሁ። ታሪኩ የሚጀምረው የእስራኤልና የፍልስጤም ሰራዊት በአንድ ሸለቆ ተፋጠው ቆመው ነው። የፍልስጤም ሰራዊት ከፍ ባለው ኮረብታ ላይ፣ የእስራኤል ደግሞ በሌላኛው ኮረብታ ላይ ተፋጠዋል። በመሃላቸው ኤላ የሚባል ሸለቆ አለ። ለ40 ቀናት ያህል እንዲህ ተፋጠው ቆሙ። የፍልስጤማውያን ጦር ከፊት ለፊታቸው አንድ ጀግና ነበረ። ስሙም ጎልያድ። ቁመቱ 3 ሜትር ነበር። የመዳብ የራስ ቁር፣ የመዳብ ጋሻ፣ የመዳብ እግር ጋሻና ጦር፣ ጫማም መዳብ ተላብሶ ነበር። በእጁ የያዘው ጦር እንደ አንጥረኞቹ መስቀያ ምሰሶ የገዘፈ ነበር። ጎልያድ በየቀኑ ወደ እስራኤላውያን ሰራዊት መጥቶ እንዲህ እየጮኸ ይለፈፍ ነበር። አንድ ሰው ምረጡና ወደ እኔ ይውረድ፣ እሱ ቢገድለኝ እኔ ባሪያዎቼን እልክላችኋለሁ፣ እኔ ብገድለው ግን እናንተ ባሪያዎቼ ትሆናላችሁ ይላቸዋል። የትኛውም የእስራኤል ጦር ንጉሥ ሳኦልን ጨምሮ ሊጋፈጠው አልደፈረም ነበር። ሁሉም በፍርሃት ተርበደበዱ። በዚያን ጊዜ ወጣት አንድ ልጅ ነበር። ስሙም ዳዊት። ዳዊት ገና የ17 ዓመት ልጅ ነው። የአባቱን በጎች የሚጠብቅ እረኛ ሲሆን 3 ታላላቅ ወንድሞቹ ደግሞ በንጉሥ ሳኦል ጦር ውስጥ ነበሩ። አንድ ቀን አባቱ ለወንድሞቹ ምግብ እንዲያደርስ ላከው። ዳዊት ወደ ሰራዊቶቹ ሲደርስ የጎልያድን አስፈሪ ጩኸት ሰማ። እስራኤላውያንም በፍርሃት ተሸብረው ነበር። ዳዊት ይህንን ሳይ ተናደደ። ይሄ ያልተገረዘ ፍልስጤማዊ የእስራኤልን ሕዝብ አምላክ ሊዘልፍ ማን ነው የፈቀደለት ብሎ ጠየቀ። ወንድሞቹና ሌሎች ወታደሮች ዳዊትን ለመናቅ ሞከሩ። አንተ እረኛ ነህ፣ የጦር ልምድ የለህም አሉት። የዳዊት ንግግርም ወደ ሳኦል ደረሰ። ንጉሥ ሳኦልም ዳዊትን አስጠራው። ዳዊትንም እንዲህ አለ፣ ይህንን ፍልስጤማዊ ባሪያህን እኔ እገድለዋለሁ። ሳኦልም አንተ ገና ልጅ ነህ፣ የመዋጋት ልምድ የለህም። እነሱ ግን ከልጅነታቸው ጀምሮ የጦር ልምድ አላቸው ሲል ለትንሹ ዳዊት ነገረው። ዳዊት ግን በጎቹንና አንበሶቹን እንዴት አድርጎ ከድብና ከአንበሳ መንጋ እንደጠበቀ ነገረው። ይህንንም ፍልስጤማዊ እንደሱ አደርገዋለሁ፣ እርሱ የሕያው አምላክ ሰራዊትን ዘርፏልና አለ። ንጉሥ ሳኦልም ሂድ፣ እግዚአብሔር ካንተ ጋር ይሁን ብሎ ባርኮ ጋሻና የራስ ቁር አለበሰው። ዳዊት ግን ይህንን ጋሻውንም ሆነ የራስ ቅሉን አውለቀ። ምክንያቱም እሱ ከጎኑ ታላቁን የእስራኤል አምላክ በልቡ ይዞ ስለነበር። ዳዊት በወንጭፍና 5 ለስላሳ ድንጋዮችን ይዞ ወደ ሸለቆው ወረደ። ጎልያድ ዳዊትን ሲያየው ሳቀበት። እኔ ውሻ ነኝ በበትርና በድንጋይ የምታባርረኝ አለው። ጎልያድ አማልክቱን ጠርቶ ዳዊትን ሰደበው። ዳዊት ግን እንዲህ ሲል መለሰ፣
አንተ በሰይፍና በጦር በጋሻ ወደ እኔ ትመጣለህ፣ እኔ ግን አንተ በዘለፍከው በእስራኤል ሰራዊት ስም ወደ አንተ እመጣለሁ አለው። ጎልያድ ለመግደል ሲቀርብ ዳዊት ወንጭፉን አሽከርክሮ አንድ ጊዜ የጎልያድን ግንባር መሃል ለመሃል ሰነጠቀው። ጎልያድም ወደቀ፣ ሞተ። ዳዊት የጎልያድን ሰይፍ አውጥቶ ፍልስጤማዊውን ጀግና አንገቱን ቆርጦ ወደ ኢየሩሳሌም ወሰደው። የዳዊትና የጎልያድ ታሪክ ቁመናና ጉልበት ብቻ ድል እንደማያመጡ ያሳየናል። ድል የሚመጣው በእምነት፣ በድፍረት፣ በማይናወጥ እምነት ነው። ዳዊት በእጁ ባለው ትንሽ ነገር ትልቅ ነገር ፈጠረ። ዛሬ የራሳችሁን ጎልያድ መጋፈጥ የምትፈልጉ ከሆነ የትንሹን ዳዊት ታሪክ አስታውሱ። በህይወታችሁ ውስጥ የገጠማችሁ ትልቁ ጎልያድ ማን እንደሆነ፣ እንዴት እንደተዋጋችሁት ደግሞ በኮሜንት መስጫው ቦክስ ላይ አስቀምጡልኝ። ቪዲዮውን ከወደዳችሁት ላይክ ማድረግ፣ ለወደዳችሁትም ሰው ደግሞ ሼር ማድረግ እንዳይረሳ። ለቤቱም አዲስ ከሆናችሁ ሰብስክራይብ እና የደውል ምልክቷን መጫን እንዳለባችሁ ላስታውሳችሁ። ከጥዑም ተረክ ጋር ቸር ቆዩልኝ። ጥዑም ተረክ ይቀጥላል።